በጊዜ ትነሳላችሁ፣ ጠንክራችሁ ትሰራላችሁ፣ ሁሌም ትለፋላችሁ፣ ትደክማላችሁ፣ ግን ህይወታችሁን መቀየር አልቻላችሁ። ይሄ ሆነው ሰነፍ ሰራተኛ ስለሆናችሁ ወይም ደግሞ ጠንክራችሁ ስለማሰሩ ሳይሆን ስለ ሊቨሬጅ ስለማታውቁ ነው። ዛሬ በዚህ ቪዲዮ ያላችሁን የገቢ ምንጭ እንዴት በሊቨሬጅ ተጠቅማችሁ በጣም በብዙ እጥፍ እንደምታሳድጉትና ፋይናንሻል ፍሪደም ላይ መድረስ እንደምትችሉ እጅግ በጣም ጠቃሚ የሆኑ ሀሳቦችን ስቴፕ ባይ ስቴፕ ብሬክዳውን እያደረኩ አሳያችኋለሁ። እመኑኝ እዚህ ጋር የምነግራችሁ እውቀት በቀላሉ የሚገኝ አይደለም። ስለዚህ ቪዲዮውን እስከ መጨረሻው ጨርሳችሁ ማየታችሁን እንዳትረሱ። እኔንም ለማታውቁኝ ለዚህም ቻናል አዲስ ለሆናችሁ እኔ ኪሩቤል ግርማ እባላለሁ። ራሳችሁን ፋይናንሻሊ እንድታሳድጉና እንደዚሁም ስለ ገንዘብ እንድትረዱ የተለያዩ ጠቃሚ የሆኑ ቪዲዮዎችን ይዤ ስለምመጣ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን እንዳትረሱ። ስለዚህ ወደ ሀሳቡ ስንመጣ ሊቨሬጅ ማለት ምን ማለት ነው በሚለው መጀመሪያ ቃሉን ዲፋይን እናድርገው። ሊቨሬጅ ማለት ከሌላው ስራ በተለየ አንድ ጊዜ አንድን ስራ ሰርታችሁ ግን ተደጋጋሚ አንዴ የሰራችሁት ያ ስራ ተደጋጋሚ የሆነ ገቢ ሲያመጣላችሁ ሊቨሬጅ ይባላል። ሃርድ ወርክ ያለ ሊቨሬጅ ደግሞ አንድን ስራ ትሰራላችሁ። ለሰራችሁት ለዛ ስራ ብቻ አንድ ፔሜንት ስትቀበሉ ያ ሃርድ ወርክ ብቻ ይባላል። ይሄ ሀሳብ በደንብ በቀላሉ እንዲገባችሁ አንድ ምሳሌ ላንሳላችሁ። ራይድ እንደምታውቁት ራይድን ማያቅ የለም፣ ኦልሞስት ማይጠቀም የለም ማለት ይቻላል። ራይድ ምንድን ያደርገው? በዚህ በኩል መሳፈር የሚፈልጉ ኮንትራት መያዝ የሚፈልጉ ሰዎች አሉ። በዚህ በኩል ደግሞ መኪና ያላቸው፣ ታክሲ ያላቸው፣ የኮንትራት አገልግሎት መስጠት የሚፈልጉ ሰዎች አሉ። ራይድ ምንድን ያደርገው? ሊቨሬጅን ተጠቅሞ ያለውን ስኪል ተጠቅሞ አንዴ ሁለቱን የሚያገናኝ አፕሊኬሽን ወይም ደግሞ ሲስተም ፈጠረ። ምን የሚባል? ራይድ ይህንን አንድ ሲስተም ሰርቷል። ሲስተሙ ግን ለኤቭሪዴይ የሚሰራ ነው። አንዴ ስራውን ቢሰራውም ግን ገንዘብ የሚያገኘው በተደጋጋሚ ነው። ምክንያቱም ተሳፋሪ ኤቭሪ ሲንግል ዴይ በተሳፈረ ቁጥር ራይድ የራሱን ፐርሰንት ከተሳፋሪው ላይ ስለሚቆርጥ ማለት ነው። እንደዚህ ያሉ ስራዎች አንዴ ብቻ ሰርታችኋቸው ግን ተደጋጋሚ የሆነን ገንዘብ የሚያመጡላችሁ ነገሮች ሊቨሬጅ ይባላሉ። ለዚህ ነው ጠንክሮ ብቻ መስራት ያለ ሊቨሬጅ ምንም አይነት ጥቅም የለውም ያልኳችሁ። ጠንክሮ የሚሰሩ በጣም ብዙ ሰዎች አሉ፣ ግን እንደምናውቀው አብዛኛው ዝቅተኛ ገቢ ነው ያላቸው። ምክንያቱም ጠንክሮ ብቻ ስለሚሰሩ። ጠንክሮ መስራትን ከሊቨሬጅ ጋር ስናገናኝ ግን አንድ ጊዜ በመስራት ብቻ ተደጋጋሚ ገንዘቦችን ማምጣት እንችላለን። ጠንክሮ ብቻ መስራት ሲሆን ግን ያንን ስራ ደጋግሞ በመስራት ገንዘብን ማብዛት እንጂ አንዴ አንድን ስራ በመስራት ገንዘባችንን ማብዛት አንችልም። ስለዚህ ጠንክሮ መስራትን ከሊቨሬጅ ጋር አብሮ በመያዝ ህይወታችሁን እጅግ በጣም በፍጥነት ማሳደግ የምትችሉበትን 4 መንገዶች ይዤላችሁ መጥቻለሁ። የመጀመሪያው ፒፕል ሊቨሬጅ ይባላል። ይሄ ሰዎችን መቅጠር ነው። ሰዎችን ቀጥራችሁ እናንተ ሰዓት ነፃ ስታደርጉ በእናንተ ቦታ ተክተው የሆኑ ሰዎች ሲሰሩና ገንዘብ በተደጋጋሚ ሲያመጡ አንዴ ነው የምትቀጥሯቸው፣ ግን ኤቭሪ ሲንግል ዴይ እናንተን ተክተው ይሰራሉ፣ ገንዘብም ስለሚያመጡ ይሄን ፒፕል ሊቨሬጅ ይባላል። ሁለተኛው ደግሞ ቴክኖሎጂካል ሊቨሬጅ ይባላል። ይሄ ያላችሁን ገቢ ቴክኖሎጂን በመጠቀም እጥፍ ስታደርጉት ቴክኖሎጂካል ሊቨሬጅ ይባላል። ለምሳሌ ይህን በቀላል ኤግዛምፕል ላስረዳችሁ። አንድ አስተማሪ ቢኖርና በቀን ለአንድ ሰዓት ብቻ የሚያስጠናው ተማሪ ቢኖረው ያንን ተማሪ በየቀኑ አንዳንድ ሰዓት እያስጠና በወር 5000 ብር የሚከፈለው ከሆነ የአስተማሪ እየሰራ ያለው ሃርድ ወርኪንግ ይባላል። በቃ ጀስት ሃርድ ወርክ ብቻ ነው እያደረገ ያለው። ይሄን ነገር ግን ሊቨሬጅ ቢጨምርበት በዛች አንድ ሰዓት መጀመሪያ የነበረውን አስተማሪ እያስጠና ባለበት አንድ ሰዓት ውስጥ ግን ሲስተሙን ቀይሮት በቴክኖሎጂካል ሊቨሬጅ ላይቭ ገብቶ 100 ሰዎችን ቢያስጠና አንዱ 5000 ብር ቢከፍሉት በወር 500,000 ብር አገኘ ማለት ነው። የተጠቀመው ሰዓት ከመጀመሪያው ሰውዬ ጋር ተመሳሳይ ነው፣ ግን የሚያገኙት ገቢ ምን ያህል ልዩነት እንዳለው እያያችሁ። ስለዚህ ሊቨሬጅን ስትጠቀሙ እንደዚህ ነው። አንድ ስራ ብቻ ሰርታችሁ ገንዘባችሁን በብዙ እጥፍ መልቲፕላይ ማድረግ ትችላላችሁ። ሶስተኛው መኒ ሊቨሬጅ ይባላል። ይሄ ገንዘባችሁን ኢንቨስት ማድረግ ነው። የሆነ ነገር ላይ ኢንቨስት ስታደርጉ ገንዘባችሁን እና ያ ገንዘብ ደግሞ ተጨማሪ ገንዘቦችን ሲያመጣላችሁ ይሄ መኒ ሊቨሬጅ ይባላል። አብዛኛዎቻችሁ የምታውቁት ነገር ነው። አራተኛው ደግሞ ስኪል ሊቨሬጅ ይባላል። ይሄ ያላችሁን ክህሎት ተጠቅማችሁ ያላችሁን የገቢ ምንጭ በእጥፍ ስታባዙት ስኪል ሊቨሬጅ ይባላል። ይሄን ማድረግ የምትችሉት እንዴት ነው? ለምሳሌ አንድ ስኪል ያለው ሰው ለምሳሌ ቪዲዮ ኤዲቲንግ ስኪል ያለው ሰው ተቀጥሮ የሆነ ቦታ ከመስራት ይልቅ ተቀጥሮ ብቻ ሲሰራ ሃርድ ወርኪንግ እንለዋለን። ጠንክሮ እየሰራ ያለው ነገር ግን የገቢ ምንጩ ግን በጣም አነስተኛ ነው። ግን ያንን ነገር ከሃርድ ወርኪንግ ወደ ሃርድ ወርክ ፕላስ ሊቨሬጅ ሲቀይረው ምንድነው? ያንን ስኪል ይዞ ይመጣና ዩቲዩብ ላይ ያስተምራል። ዩቲዩብ ላይ ሲያስተምር ያንን ስኪል ለአንድ ሰው ተቀጥሮ እንደሚሰራ አይነት ገቢ አይደለም የሚያገኘው። ምክንያቱም ለብዙ ሰዎች ስለሆነ እውቀቱን እያጋራ ያለው በዛ ልክ የተባዛና እጅግ በጣም ብዙ የሆነ ገንዘብን ያመጣለታል። ይሄን ስኪል ሊቨሬጅ እንለዋለን። የራይድም
የመሳሰሉት አፕሊኬሽኖች ገንዘብን ለማምጣት ሙያችንን ተጠቅመን የምንሰራቸው ነገሮች በሙሉ እዚህ ውስጥ ነው የሚካተቱት። አምስተኛው ብራንድ ሊቨሬጅ ይባላል። ይሄ ያላችሁን እውቅና ተጠቅማችሁ ገንዘባችሁን ስታባዙ ብራንድ ሊቨሬጅ ይባላል። ለምሳሌ በቀላል ኤግዛምፕል ላስረዳችሁ። አዶናይን ማታውቁት አላችሁ ብዬ ተስፋ አላረግም። አሁን እንደዚህ ያሉ ኢንፍሉዌንሰሮች ወይም ደግሞ በጣም ታዋቂ የሆኑ ሰዎች ፐርሰናል ብራንድ አላቸው፣ እራሳቸው ብራንድ ናቸው። ምንድነው የሚያደርጉት? አቴንሽን አላቸው። በጣም ብዙ ሰው ይመለከታቸዋል፣ ያያቸዋል። ያንን አቴንሽን ለሆነ ድርጅት ያከራዩታል በገንዘብ፣ በጣም በብዙ ገንዘብ ማለት ነው። ይሄ ፐርሰናል ብራንድ ሊቨሬጅ ይባላል። ስለዚህ እነዚህ ያልኳችሁን 5 መንገዶች ተጠቅማችሁ እናንተ ከሃርድ ወርክ ወይም ደግሞ ጠንክሮ ብቻ ከመስራት ባይዘይ ያልኳችሁ ያለው ጠንክሮ መስራት ጥቅም የለውም አይደለም፣ ግን ጠንክሮ ብቻ መስራት ደግሞ በለፋችሁት ልክ አሪፍ የሆነ ኢንካም እንዳታገኙ ያደርጋችኋል። ስለዚህ ጠንክሮ ብቻ ከመስራት ወጣችሁ ሊቨሬጅ እና ጠንክሮ መስራትን አብራችሁ ይዛችሁ አንዴ ብቻ ጠንክራችሁ በመስራት ግን ተደጋጋሚ የሆኑ ብዙ ኢንካሞችን የሚያስገኙላችሁ ነገሮች ላይ እንዳልኳችሁ ፎከስ አድርጋችሁ መስራት አለባችሁ። አሁን የነገርኳችሁን መንገድ ተጠቅማችሁ እናንተም ኢንካማችሁን በብዙ ታይምስ መልቲፕላይ ማድረግ ትችላላችሁ። አይኖ ከዚህ ቪዲዮ እጅግ በጣም ጠቃሚ ነገር እንዳገኛችሁ፣ ምክንያቱም እንደዚህ አይነት እውቀቶች ትምህርት ቤት የምንማራቸው አይደሉም፣ በብዙ ሪሰርቾች የሚገኙ ስለሆኑ እንደተጠቀማችሁባቸው አልጠራጠርም። ስለዚህ አሁኑኑ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ፣ ቤተሰብ መሆናችሁን እንዳትረሱ። እንድሰራላችሁ የምትፈልጉት የቪዲዮ አይነት ካለ ደግሞ ኮመንት ላይ ድሮፕ አድርጉልኝ። አይቼ በፍላጎታችሁ መሰረት ቪዲዮ አዘጋጅላችኋለሁ። ቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ድረስ መልካም ሳምንት ባይ